እንዴት አድርገን ሶልቭ እናርግ፣ እንዴት አድርገን ራሳችንን እናስተካከል። ምክንያቱም ከዚህ በፊትም ዲቤቱ ላይም ራሱ ጠቅሼው ነበረ። አብዛኛው አሁን ሴቶች ኮምፕሌን የሚያደርጉበት ችግር ወንዱ የፈጠረው ችግር ነው። ወንዱ ጠንካራ ስላልሆነ ኬፐብል ስላልሆነ የተፈጠረ ችግር ነው ብዬ አስባለሁ። ስለዚህ ሴቶችን ኢምፓወር ማድረግ አንድ ስራ ነው። እሱን ፕሮፐርሊ ከተሰራ ፕሮፐርሊ ኢምፓወር ማድረግ ይቻላል፣ ጤነኛ በሆነ መንገድ ሳናቀያይም ከወንዶች ማለት ነው። ግን እሱ እንዳለ ይቀመጥና እሱን የሚሰሩ ሰዎች ይስሩና በዚህ በኩል ደግሞ ወንዶቹን ኬፐብል ለምን አናረግም? ይሄ ሴቶችን ትሪት የሚያደርጉ የሚያከብሩ፣ ስርዓት ያላቸው፣ ኦርደር ያላቸው፣ ላይፍን አንደርስታንድ ያደረጉ፣ ከዛ ስራ ያላቸው ማለት ስራው ማያረጋት ማለት ነው። የሆነ እሷን ማግኘት ብቻ ምናምን አይነት ስራው ያልሆነ ህይወት ያለው ላይፍ ያለው፣ ከዛ ቀንሶ ደግሞ ለእሷም የሆነ ነገር የሚያደርግ ስታገኘው ህይወቷን የሚያቀልላት ሰው ወንድ ለምን አንፈጥርም? ይሄን ለማድረግ የሆኑ አስፔክቶች አሉ መነካት ያለባቸው። አንደኛው ፐርሰናሊቲ ነው። ፐርሰናሊቲን ትችላለህ፣ አይዞ በርታ ማለት ይቻላል። ግን እንደሱ ከሚሆን ከችግር ለምን አንጀምርም? ችግሩን አይደንቲፋይ እናድርግ። ለምሳሌ ጨቅላ ወንዶች ብለን የሰራ ነው ቪዲዮ ነበረ። ጨቅላ ወንዶች ላይ ቻይልድ ማን የሚል ኮንሰፕት አለ። በቃ በብዛት የሳይኮሎጂ ኮንሰፕቶች ናቸው። እና ጨቅላ ወንዶች ለምንድን ነው ጨቅላ ወንድ ሆነው የሚቀሩት ምናምን የሚለውን ከካይንድ ኦፍ ከዩንጊያን ሳይኮሎጂ በኩል ምናምን አየሁትና እሱን እንዴት አድርጎ ነው አንድ ሰው ከጨቅላ ወንድነት መውጣት የሚችለው ምናምን የሚል ሶሉሽን የሚመስሉ ነገሮች ደግሞ አቀርባለሁ። ፋይናንሻል ደግሞ ችግሮች፣ ለምሳሌ አሁን አንዱ እኔ ብዬ የማስበው ወንድ ያው ሁሉም ሰው ሀብታም አይሆንም፣ ግን ትንሽ ኬፐብል መሆን አለበት። በዚህ ጊዜ ኬፐቢሊቲ የሚባለው ደግሞ አንዱ ገንዘብ ነው። እውቀት አለ፣ ነገሮችን አንደርስታንድ ማድረግ መቻል አለ። አንዱ ደግሞ ብር ነው። ብር ላይ ትልቅ ሚስ አንደርስታንዲንግ አለ። ይሄን ሞክሬ ያየሁት ነው። እኔ አምቢሽን አለኝ ግን አልሰራም፣ ብር አልሰራም። እሱን አይቻለሁ። ከዛ የሆኑ ነገሮች ቀየርኩ፣ የሆኑ ፓተርኖች። ከዛ ስሰራ ብር ይሰራል። ኦኬ፣ ስለዚህ የሆነ አይነት ፓተርን ልስጣቸው ነገር አልኩና መኒ ሲሪየስ ምናምን ብዬ ጀመርኩ። በቃ በጣም አሪፍ ነበር። ሪያክሽኖቹን ብታይ እኔ በጣም ነው የገረመኝ። አሁን ብር ላጠፋ ስል ያንተ ፊት ትዝ ይለኛል ምናምን የሚሉ ልጆች ሁሉ አሉ። በቃ ፊቴ ላይ ድቅን ይልብኛል ምናምን የሚሉ ሁላ ኮመንቶች አይቻለሁ። ግሩፕ ከፈትኩላቸው። ገንዘብ ሜክ ማድረግ ይቻላል የሚለውን ፕሩቭ አደረግኩኝ። ይሰራል። አንድ ሰው ከድህነት ያመልጣል እሱም ቪዲዮ ሲሪየስሊ ቢሰራው ብዬ ነው ማስበው። ጊዜ ሳገኝ ደግሞ ፕራክቲካሊ አንድ በድህነት ያለ ሰው እናነሳና ፕሩቭ አደርጋለሁ።